ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ አማርኛ ቃላት ምስረታ በመጀመሪያ ፊደሎች ይዤላችሁ መጥቻለሁ። ፊደሎችን አንድ በአንድ ተምረናል፣ እነሱን ጨርሰናል። ፊደሎችን ያላያችሁ ተመልሳችሁ ማየት ትችላላችሁ፣ የሰራሁትን ቪዲዮ ማለት ነው። ዛሬ ደግሞ ቃላቶች በመጀመሪያ ሆሄ ተጠቅመን እንዴት እንደምንመሰርት ባለ ሶስት ሆሄ ቃላትን እናያለን ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉ። እንዳልኳችሁ ከዚህ በፊት የሰራሁትን ተመልሳችሁ ማየት ትችላላችሁ፣ ያላያችሁ። ኦንላይን መማር የምትፈልጉ ደግሞ ከታች ባለው ስልክ ቁጥር እየገባችሁ አናግሩን። ኢሞ፣ ዋትሳፕ፣ ቴሌግራም፣ ሌሎች የሶሻል ሚዲያ አማራጮችን ተጠቅማችሁ ታገኙናላችሁ። አማርኛ፣ እንግሊዝኛ፣ ሂሳብ ትምህርቶችን እየሰጠን እንገኛለን ማለት ነው። ዛሬ ቀጥታ ወደ ትምህርታችን። እዚህ ጋር ምን ይላል? ለመደ ለመደ ይላል። እዚህ ጋር ደግሞ ለበሰ ለበሰ ይላል። ለወጠ ለወጠ ይላል። ለመነ ለመነ ለቀመ ለቀመ ለጠፈ ለጠፈ። እዚህ ጋር ደግሞ ለሰነ ለሰነ ይላል። መረጠ መረጠ መረቀ መረቀ መገዘ መገዘ መከተ መከተ መከረ መከረ ሰመረ ሰመረ ሰበረ ሰበረ ሰወረ ሰወረ ሰፈረ ሰፈረ ሰገደ ሰገደ ሰነቀ ሰነቀ ረዘመ ረዘመ ረበሸ ረበሸ ረገመ ረገመ ረጠበ ረጠበ ረቀቀ ረቀቀ ረፈደ ረፈደ ሰከሰ ሰከሰ ሰጠመ ሰጠመ ሰከረ ሰከረ ሰነደ ሰነደ ሰደደ ሰደደ ሰነፈ ሰነፈ
ውድ ቤተሰቦቼ ለዛሬው እዚህ ጋር እናበቃለን። ቀጣይ ደግሞ አሪፍ ምርጥ ቪዲዮ ይዤላችሁ እመጣለሁ። ቪዲዮ እንደርሳችሁ ላይክ፣ ሸር፣ ሰብስክራይብ እንዳይረሳ። ኦንላይን መማር የምትፈልጉ አማርኛ፣ እንግሊዝኛ፣ ሂሳብ እንደየፍላጎታችሁ ከየትኛውም ቦታ ሆናችሁ በያዛችሁ ስልክ ብቻ በኦንላይን በሚመቻችሁ ሰዓት እያስተማር እንገኛለን። እየገባችሁ አናግሩን። ቻው፣ መልካም ጊዜ